ትራምፕ የኢራንን ኦይል ወስዷል ሲሉ ተደምጠዋል። ሜጀር አፕዴቶችን ልሰጣችሁ ነው። ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ዛሬ ሰኞ ማርች 30 ዶናልድ ትራምፕ ከፋይናንሻል ታይምስ ጋር ከጥቂት ሰዓታት በፊት ባደረጉት ቃለ ምልልስ የኢራንን ኦይል ወስዷል ሲሉ ቃል በቃል ተደምጠዋል። ፕሬዚዳንቱ ለጋዜጠኛው ቃል በቃል የተናገሩት እንደዚህ ነው። ቱ ቢ ኦነስት ዊዝ ዩ ማይ ፋቨራይት ቲንግ ኢዝ ቱ ቴክ ዘ ኦይል ኢን ኢራን ካሉ በኋላ ነገር ግን እዚህ አሜሪካ ያሉ አንዳንድ ደደብ ሰዎች ለምን እንደዚህ ታደርጋለህ ይሉኛል እና እነዚህ ሰዎች ደደቦች ናቸው ብሎ ቃል በቃል ተናግረዋል። ከዛም ቀጥሎ እንግዲህ ምናልባት ካርግ አይላንድን ልንቆጣጠረው እንችላለን፣ ላንቆጣጠረውም እንችላለን፣ ኦፕሽን ያለው እኛ እጅ ላይ ነው ብሎ ሲናገሩ ጋዜጠኛው ስለ ኢራን ዲፌንስ ጠየቃቸው እና ኢራን በዚህ ሰዓት ምን ዲፌንስ አላት ብለው ተናገሩ። ከዛ በኋላ ሲቀጥል ደግሞ በእርግጥ ካርግ አይላንድ ላይ የምናደርገው ኦፕሬሽን ኩዊክ የሆነ ስትራይክ አይሆንም፣ ያ ማለት ለረጅም ጊዜ ወታደሮቻችን እዛ ይቆያሉ ማለት ነው ብሎ ቃል በቃል ተናግሯል። ከዚህ ቃለ ምልልስ እንግዲህ የአሜሪካ ወታደሮች ካርግ አይላንድን እንደሚቆጣጠሩ የተወሰነ ፍንጭ የሚሰጥ ነገር ነው። ኦብቪየስሊ ከዚህ በፊት የሰራሁላችሁ ቪዲዮ ላይ የአሜሪካ ወታደሮች የኢራን ላይ ፉል ስኬል ኢንቬዥን ሊፈጽሙ የሚችሉበት በጣም ሰፊ ቻንስ አለ። ዝግጅታቸው እንደዛ እንደሚመስል በጣም ብዙ ቪዲዮችን ሰርችላችኋለሁ እና ይሄ ማለት ግን ኢራንን አሁንም ከዚህ በፊት እንዳልኩት ኢራንን ኢንቬድ ማድረግ እንደሌላ ሀገር ቀላል ይሆናል ማለት አይደለም። አሁን ላይ ያለው የአሜሪካ ሚሊተሪ በዛ አካባቢ ወደ 60 ሺህ ገደማ ይደርሳል። ጦርነቱ ሲጀምር 50 ሺህ የሚደርሱ የአሜሪካ ወታደሮች ሚድል ኢስት ነበሩ። አሁን ላይ የማሪን ፎርሶች እና እንደገና ደግሞ የ82nd ኤርቦርን ዲቪዥን ወታደሮች አንድ ላይ ወደዛ የተላኩት ሲደመር አሁን ላይ በዚህ ሰዓት 60 ሺህ የሚደርሱ የአሜሪካ ወታደሮች በቀጠናው ይገኛሉ። ያ ማለት ግን ሲምፕሊ በዚች ወታደር ኢራንን ቴክ ኦቨር ያደርጋሉ ማለት አይደለም። ነገር ግን በቃ የአሜሪካ ፍላጎት ምንድነው? አንደኛ ኦይሉን አሁን ካርግ አይላንድን በቃ መቆጣጠር ትፈልጋለች። ከዚህ በፊትም ዶናልድ ትራምፕ ካርግ አይላንድን የተቆጣጠረ 90% ኢራንን ይቆጣጠራታል ብለዋል። ከዚህ በተጨማሪ የአሜሪካ ኢንቴንሽን ምንድነው? የኒኩለር ኢንሪች የሆነውን ዩራኒየም መውሰድ ይፈልጋሉ እና ያንንም ለማድረግ ግዴታ ደግሞ ግራውንድ ኦፕሬሽን ግድ ነው። አለዛ ይሄ ጦርነት በራሱ ኦብጀክቲቭን አልመታም ማለት ነው። አሜሪካ ግራውንድ ፎርስ ካላሳረፈች ዩራኒየም ኢንሪች የሆነውን ዩራኒየም መውሰድ አትችልም። ይህንን ዩራኒየም ደግሞ ካልወሰደች ታርጌቷን አልመታችም። ሌላው ኢራን ትናንትና ማምሻውን በኩዌት የሚገኘው የፓወር እና የዲሳሊኔሽን ፕላንት ላይ ጥቃት ፈጽማለች። በአጠቃላይ እንደነዚህ አይነት 5 ፕላንቶች አሏት። ሁሉም 2 አይነት ስራ ነው የሚሰሩት። ፓወር ጀነሬት ያደርጋሉ፣ እንደገና ደግሞ ውሃ ዲሳሊኔት ያደርጋሉ። እንደሚታወቀው የእነሱ አካባቢ ምንም አይነት የውሃ ሶርስ የለም ከባህር ውሃ ውጭ ማለት ነው። ባህር ደግሞ እንደሚታወቀው ሳልት ወተር ነው እና ያንን ዲሳሊኔት ያደርግላቸዋል። ይሄ ፕላንት ፕሮሰሱን በአጭር አማርኛ ለማስረዳት ያህል በመጀመሪያ ፊውሉን ይጠቀሙና ውሃ ያፈላሉ ማለት ነው። ውሃ ሲፈላ ምንድን ነው የሚሆነው? ስቲም ጀነሬት ይሆናል አለ። ያ ስቲም ጀነሬት የሆነውን ስቲም ደግሞ ፕሬሸራይዝድ ያደርጉና ምን ያደርጋሉ? ኤሌክትሪሲቲ ያመነጫሉ። ምክንያቱም ከስቲም ኤሌክትሪሲቲ ማመንጨት ይቻላል። ከዛ በኋላ ይሄንን ስቲም ደግሞ ኮንደንስ ያደርጉታል። ምክንያቱም ጨው ያለበትን ውሃ ስታፈሉ ምንድነው የሚሆነው? ጨው ከታች ይቀራል። ከዛ ፒውር ውሃ ነው ወደ ላይ ኢቫፖሬት የሚሆነው። ያንን ኮሌክት ያደርጉታል። ፋርዘር ፕሮሰስ ያደርጉትና ለመጠጥ ውሃነት ይውላል ማለት ነው። ታዲያ ትናንትና የተመታው ዶሃ ዌስት የሚባለው ፕላንት ሲሆን በፓወር ጀነሬሽን ኩዌት ውስጥ ካሉ ፕላንቶች ሁሉ በ3ኛ ደረጃ የሚቀመጥ ሲሆን 2541 ሜጋዋት ኤሌክትሪሲቲ በቀን ያመነጫል። በውሃ የማጣራት አቅሙ ደግሞ ያየን እንደሆነ ከ5ቱ በ2ኛ ደረጃ ላይ የሚቀመጥ ነው። በቀን 110 ሚሊዮን ጋሎን ኦፍ ወተር ማጣራት ይችላል። ከዚህም በቀላሉ የምትረዱት እንግዲህ አንደኛ እነዚህ ፕላንቶች ምን ያህል ትልቅ እንደሆኑ፣ በተለይ ደግሞ ትናንትና የተመታው ፕላንት ደግሞ ምን ያህል ትልቅ እንደሆነና እሱ ላይ ሌላ 2-3 ፕላንት ቢመታ አገሪቱ ምን አይነት ችግር ውስጥ እንደምትገባ የንጹህ መጠጥ ውሃ የኢነርጂ ሴኩሪቲያቸው በጣም አደጋ ውስጥ ሊገባ እንደሚችል በዚህ ማየት ይቻላል። ኢቨን ፕላንቱን ራሱ መምታት አይጠበቅም። ወደ ፕላንቱ የሚመጣውን የፊውል መስመሮችን ከመታችሁ በቃ ፕላንቱ 100% ሽባ ሆነ ማለት ነው። ስራ መስራት አይችልም።